በአንድ ወቅት ዳዊት ድሪምስ ጋር ቀርበው ህዝቡን ካነቃቁ ሰዎች ውስጥ አምስቱ በተለይም ሶስቱ በወንጀል ተጠርጥረው እስር ቤት ሲገኙ አንደኛዋ ከእስር ቤት ከወጣች በኋላ ሀገር ጥላ ጠፍታለች። ሁለቱ ደግሞ የዘረፏቸው ሰዎች ማስረጃ በማቅረብ በአደባባይ እያለቀሱ ወንጅሏቸዋል። አንድ ባንድ እንመልከታቸው። አንደኛ መንሱር ጀማል ዳዊት ድሪምስ ጋር ቀርበው ከ3 ከ5 ዓመት በኋላ ፓርላማ ከተቀላቀልኩ በኋላ ከ5 ከ6 ዓመት ምርጫ በኋላ በእርግጠኝነት ፕሬዝዳንት ሆናለሁ፣ ፕሬዝዳንት ሚስተር መንሱር ጀማል ብላችሁ ትጠሩኛላችሁ ብሎ ህዝቡን ሲያነቃቃ የነበረው ግለሰብ ለፕሬዝዳንትነት ራሴን አወዳደራለሁ ማለት ነው። በእርግጠኝነት ነው የምነግራችሁ። ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ። ከ1000 በላይ አባወራዎች በተጭበረበሩበት ከ1.9 ቢሊዮን ብር በላይ በተዘረፈበትና ከ7000 ገጽ በላይ ማስረጃ በቀረበበት በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ እስር ቤት ይገኛል። ሁለተኛ ወንድም ካሊድ አድነነ ከማቱ እሱም እንዲሁ በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ በእስር ቤት ነው የሚገኘው። ሶስተኛ በረከት ገበሬዋ ገበሬ ማለት ቤተ መንግስትም ብትሄዱ ሆስፒታልም ብትሄዱ አየር መንገድን ፕሌን ላይም ብትወጡ የኢትዮጵያን የግብርና ታሪክ ሙሉ ለሙሉ ቀይራለሁ ብላ ከአየርላንድ ወደ ኢትዮጵያ መታ የነበረችው በረከት ገበሬዋ በተለያዩ ወንጀሎች ተጠርጥራ እስር ቤት ከገባች በኋላ ከእስር ቤት ከተለቀቀች በኋላ በድጋሚ የፌዴራል ፖሊስ በከፍተኛ ወንጀል ከመፈልጋቸው 4 ሰዎች ውስጥ አንደኛዋ ነች፣ ያለችበት ጠቁሙኝ ብሎ የአፋልጉኝ ማስታወቂያ ቢያወጣባትም ይህቺ ሴት ኢትዮጵያን ለቃ ወደ አየርላንድ ከሸሸች በኋላ ኢትዮጵያን ለቅቄ ወጥቻለሁ ከእንግዲህ በኋላ ማንም አያገኘኝም ስትል አሾፋለች። አራተኛ ነፃነት ዘነበ የያዛችሁትን ሃይማኖት መርጥ አርጋችሁ የምትይዙ ሰው ትሆናላችሁ። ወደ ሌላ የሚያስኬዳችሁ አይደለም። ከዛሬ 4 ዓመት በፊት ድርጅቱ ህገወጥ ነው ተብሎ የተዘጋው ቲያንስ የሽያጭ ተቋም ውስጥ የፊት ለፊት ገጽና ከፍተኛ የሽያጭ ባለቤት የነበረው ይሄ ግለሰብ ነስልኝ ነፃነት ዘነበ እባላለሁኝ። ቲያንስ ኢትዮጵያ ቢዝነስ ፒኤልሲ ውስጥ ዲስትሪቢዩተር ሆኜ ከስተመር ዲስትሪቢዩተር ማለት ነው። ድርጅቱ ፒራሚድ ስካም ነው ተብሎ ከተዘጋ በኋላ በድጋሚ ከዓመታት ቆይታ በኋላ አልፋ ብሬክስሩ የተባለ ሌላ የፒራሚድ ስካም ድርጅት ይዞ መጥቷል። በቲያንስም ሆነ በአልፋ ብሬክስሩ ከስረናል፣ ተዘርፈናል እያሉ በየአደባባዩ የሚያለቅሱ ሰዎች ቁጥር ቤት ይቁጠራቸው። አምስተኛ ተሜ ታፒሰሪ ከባዱ ነገር ከዛ ጥቁር ወንበር ላይ ወርዶ ጥቁር ጎማ ማጠብ ነበር። በከተማችን እንዲሁም በሀገር አቀፍ ደረጃ ትልቁ የታፒሰሪ ድርጅት ባለቤት ነኝ ብሎ በዳዊት ድሪምስ ጋር ቀርቦ ሲያነቃቃ የነበረው ግለሰብ ከሰሞኑ አንዲት ግለሰብ በሚዲያ መታ ተሜ ታፒሰሪ እዚህ እንዲደርስና የድርጅቱ መስራች የገንዘቡ ባለቤት እኔ ነበርኩኝ፣ ነገር ግን እሱ ከተለወጠ በኋላ ስሙን ከገነባ በኋላ እኔን ደብድቦ ከገበያ አወጣኝ፣ ከገበያ ማውጣት ብቻ አይደለም እኔ ላይ በየጊዜው ድብደባ ይፈጽምብኝ ነበር፣ ለዚህም ብቁ ማስረጃዎች አሉኝ ብላ ማስረጃዎችን አቅርባ ክሷን መስርታለች። ሁለቱ በፍርድ ቤት ምንም እንኳን ወንጀለኛ ባይባሉም ነገር ግን ሶስቱ በወንጀል ተጠርጥረው ሁለቱ በእስር ቤት የሚገኙ ሲሆኑ አንደኛዋ